ሰላም የሀገሬ ልጆች፣ በዛሬው ትምህርታችን ከን የተሰኘውን ፕሪፖዚሽን እንመለከታለን። ትርጉሙ ይሄ ማለት ነው። ዛሬ የምንመለከተው in the past time ከን የሚለውን ፕሪፖዚሽን ተጠቅመን የምንመሰረታቸውን የአፋን ኦሮሞ ሐረጎች ነው። እንግዲህ በፕሬዘንት ታይም ባለፈው ትምህርታችን ተመልክተናል። ፖዚቲቭ አፋን ኦሮሞ ክሎዝ ኮንቴይኒንግ ከን in the past time እንግዲህ በአማርኛ እና በአፋን ኦሮሞ በሁለቱም ማሳያችኋለሁ። ፓተርኑን አብረን ሪኮግናይዝ እናደርጋለን። አራርሱ የሚለውን ግስ እንውሰድ። አራርሱ ማስታረቅ ማለት ነው። ለሁሉም ፕሮናውኖች ሰርተን እንመለከተዋለን። እንግዲህ ዛሬ ለነግራችሁ የፈለኩት ከን የሚለውን የአፋን ኦሮሞ ፕሪፖዚሽን ተጠቅሜ የሚመሰረቱ ሐረጎች in the past time የሄድኩ፣ የመጣው፣ የሰራው፣ ያደረኩ፣ የሆንኩ፣ ያየው፣ የተደረኩ፣ የተመከርኩ እንደዚህ ፓስት ሐረጎች ናቸው እና እነሱን እንዴት እንደምንመሰርት ነው የምናየው። አራርሱ የሚለውን ግስ እንውሰድ። አኒ ከን አራርሴ፣ እኔ ያስታረኩ። እኛ ያስታረቅን ማለት ከፈለጋችሁ ኑቲ ከን አራርሲ ነኝ ይሆናል። እናንተ ያስታረቃችሁ ኢሲን ከን አራርሲተን፣ አንተ ያስታረቅ፣ አንቺ ያስታረቅሽ ለማለት አቲ ከን አራርሲቴ ይሆናል። እነሱ ያስታረቁ ለማለት ኢሳን ከን አራርሰን ይሆናል። እሱ ያስታረቀ፣ እኔ ከን አራርሴ፣ እሷ ያስታረቀች ናት ማለት ከፈለግን ይሄን ከን አራርሲቴ ይሆናል። እንግዲህ በዚህ ምሳሌ የምንመለከተው ለሁሉም ተውላጠ ስሞች ከግሱ በፊት ከን የሚል አለ። ሞስት ኦፍ ዘ ታይም እንደዚህ አይነት ፕሪፖዚሽኖች ላይ ፕሪፖዚሽኑ ላይ ለአኒ ኤን ይጨመራል። እንደምትመለከቱት አኒ ከናን አራርሴ ይሆናል። ለሌሎቹ ግን ከን ብቻ ነው ያለው። ከዛ ውጪ ከከን ቀጥሎ የሚመጣው ቨርብ ፎርም ትመለከታላችሁ። that is the simple past tense form of the verb አራርሱ with respect to each pronoun ማለት ነው። ስለዚህ ጂቱ ነው የተጠቀምነው። እሱም በፎርሙላ እናስቀምጠዋለን ማለት ነው። ኦኬ እንግዲህ ፎርሙላው ቦልድ ተደርገው የተጻፉት በፕሪቪየስ ኤግዛምፕል ይህን ይመስላል። ቢኤም ፕላስ ከን ፕላስ ጂቱ። ቢኤም በመቃሌ በመቃ ማለት ነው፣ ፕሮናውን ተውላጠ ስም ማለት ነው። እሱም ማኒ፣ ኑቲ፣ ኢሲን፣ አቲ፣ ኢሳን፣ እኒ፣ ኢሼን ማለት ነው። ከን ያው የ ማለት ነው፣ ፖዚቲቭ ሲሆን የ ማለት ነው። ከሱ በኋላ ጂቱ ተጠቅመናል ለአራርሱ እንዳየ ነው ማለት ነው። እንግዲህ ቢኤም እንደነገርኳችሁ ነው፣ በመቃኒ፣ ኑቲ፣ ኢሲን፣ አቲ፣ ኢሳን፣ እኒ፣ ኢሼን ማለት ነው። ጂቱ ሲምፕል ፓስት ፎርም ኦፍ the given አፋን ኦሮሞ verb with respect to ቢኤም። በምሳሌው እንግዲህ ጂቱ የወሰድነው ሩት verb አራርሱ ነው። ጂቱ ማለት with respect to each pronoun ያየነው verb form ማለት ነው። ምሳሌ 2 እንመልከት። አኒ ዋን ባይ ከን ይላልዳ፣ እኔ ብዙ ነገር ያየሁ ነኝ። አኒን ማለት ነው ዋን ነገር ማለት ነው። ባይ ብዙ ማለት ነው። ከን ይላል ያየሁ ነኝ ማለት ነው። እንግዲህ እኔ ብዙ ነገር ያየሁ ነኝ። ከን ይላል ያየሁ ያው ፓስት ነው። እንግዲህ ከን አርገም ይቻላል። አርጉ ማየት ነው ይላሉ፣ ማየት መመልከት ነው። ኑቲ ሎላ ዷረቲ ቢያ ጣሊያኒ ከሞኔዳ፣ እኛ ባድዋ ጦርነት ጣሊያንን ያሸነፍን። ኑቲ እኛ ማለት ነው። ሎላ ጦርነት ነው። አድዋ ያው ቦታ ስም ነው። ይረቲ ላይ ማለት ነው። ቢያ ሀገር ነው። ጣሊያኒ ያው የጣሊያን ስም ነው። ጣሊያን ሀገሩ ማለት ነው። ከንሞኔ ያሸነፍን ነን። እንግዲህ ከንሞኔ ሩት ቨርቡ ሞኡ ነው። the simple past tense form of the verb ሞኡ with respect to ኑቲ ሞኔ ነው። ያሸነፍን ለማለት ከንሞኔ እንላለን ማለት ነው። ሆጂ ከንፊጠን በኡኒ ደንደይሱ፣ ስራ የጨረሳችሁ መውጣት ትችላላችሁ። ሆጂ ስራ ነው። ከንፊጠን የጨረሳችሁ በኡ መውጣት ኒደንደይሱ ትችላላችሁ ማለት ነው። ከንፊጠን በሚለው ውስጥ ሩት ቨርቡ እንግዲህ ፊጡ ነው። the simple past tense form of the verb ፊጡ with respect to ኢሲን is ፊጠን። ስለዚህ የጨረሳችሁ ለማለት ከንፊጠን ይሆናል ማለት ነው። ኒደንደይሱ በሚለው ውስጥ አጌን ትችላላችሁ ማለት ነው። ሩት ቨርቡ ደንደኡ ነው። the simple present tense form of the verb ደንደኡ with respect to ኢሲን is ደንደይሱ። ኢሲን ደንደይሱ ስለምንል እንዳለ ነው እሱን የተጠቀምነው ማለት ነው። ከንፊጠን በሚለው ውስጥ የወሰድነው ጂቱ ነው። ኒደንደይሱ በሚለው ውስጥ አገላለጹ ስለሚጋብዘን ሲምፕል ፕሬዘንት ነው ማለት ነው። የዛሬውን ትምህርታችን በዚህ ጨርሰናል። በሌላ ጊዜ እስከምንገናኝ ነጋቲ ነፍቶራ